በጀን ማበለው ማጠጣው ማጮህ ነው እንዴ እሺ ይገብታል ይላል ማያዋል ወንለች ኮነ ደግሞ ቀለባል ዳን ዞሮ ዞሮ የሚቸግረው የሚያጠቃው ራብ ነው ይረዳኝ የለም የሰውዬ ቤተሰቦችም አይረዱኝ አምስት ፈጣ ይሄን አርጄ ነው የለምሽ ማለት ምትለብሱስ ይሄ ዝናቡ ይሄ ባዶ አይደለ ይሄ ያስቸገርሽ በጣም የተቸገርሽበት ነገር ምንድነው? ቤት ነው ዋናው ቤት ነው ማብሰያ ያየሽው የናንታቸው አሰሩልኝ ወላሂ ቸግሮኛል እኔ ወዲያ ወዲህ ሰሃይ ጫናርቂያት ውድ ተመልካቾቻችን ወደ ቻናሌ ቤተሰቦች እንደምታዩት እህታችንን ወይም እናታችንን አይታችኋታል በዚህ መልኩ ነው የምትጓዘው ዊልቸሯ ተበላሽቶባት የምትራመድበት የላትም አሁን ላይ ስለዚህ ይህን ቪዲዮ የምታዩ እህት ወንድሞች በውጭ ሀገርም ያላችሁ ሀገር ውስጥም ያላችሁ የቻላችሁትን በማገዝ ይችን እናታችንን ወይ ዊልቸሯን ለማሰራት ወይም ደግሞ አዲስ ዊልቸር ለመግዛት የቻላችሁትን ያክል እንድትርበት ተባበሩን ባላህ ስም እንጠይቃለን ይሄማ ተቸንፏል ነው ማጣዋሉ ባህር ጋር ሄጄ ነበር ይቆረጥ ተባለ ሶፌር መኖራችን የሰጫ ማለት ነው ስራ ከተማም እንደዚህ ብለሽ የምትሄጂው አዎ ሶማሌ ሰፈር ይሰራይ እንዴት ነው የናንታቸው አሰሩልኝ ወላሂ ቸግሮኛል እኔ ወዲያ ወዲህ ሰሃይ ጫናርቂያት ሁሌም ላትሞላ ችግርና ጭንቅ ደስታና ተድላ ሲፈራረቁ ተራ በተራ ዛሬም ቢሆን ነገ ላይቀር መከራ የሰው ልጅ ሆድን አፈር ካልሞላው ዱንያማ ለርሱ መቼም አትበቃው ሸለቆ ወርቅን አላህ ቢሰጠው ወዲያው አይደሎይ ሌላም ይመኘው ባይሁን በቻለው ያለንን ሰተን ለድሃ ምስኪን ለጭንቁ ደርሰን አይዞህን በለው ራሱን ደባብሰን እናሳካለት የህይወት ዊልቸርሽ ሊያሰሩልሽ ነው ዊልቸሩ ሊያሰሩልሽ ነው እንጂ ውጪ ሌሎች አይደለም አብሽሪ አይዞህ ያሰሩልኝ እሺ እና ደግሞ ሰሃይ ጓዜ እንዴ ወስደው ጓዜም ነው ሰጃ ይቻው ዊልቸር ትሰራለች ዊልቸሩ ይሰራል መጓጓዣሽ ነው ቆምለው ነው እሺ እቺን አበጁልኝ እሺ ምን የተበላሸው አራዴ ብለው ጋደው ለሃ ቀበቱ ላይ የደረሰ ጊዜ ፍስስ ብላ ቁጭ ሁሉ ሳዲሽ ብላት አንድ ቀን ከተም ይበልጡ ተርፈላ ይልኩላ እናም በምን ነው የምትንቀሳቀሽው እና ወደዛ ስንደግመሽ የምትንቀሳቀሽው ወደ መስጊድ በዛው እንዴ ብለሽ የምትይጂ እስኪ ያሳይና እንዴ አሁን ዊልቸሯን እናሰራለሽ ቆንጆ እሺ አሰሩልኝ የናንታቸው አሰሩልኝ ወላሂ ቸግሮኛል እኔ ወዲያ ወዲህ ሰሃይ ጫናርቂያት አሳይ አሳይ ከተማም እንደዚህ ብለሽ የምትሄጂው አዎ ሶማሌ ሰፈር ይሰራይ እንዴት ነው አሁን የእንጨትም መግዣ ይቸግረኛል ሌላ ምን ይቸግርሻል ሌላስ መቼስ እንደምታውቁት ነው እንጂ ከፋሽ ሳክሲ አዎ ለምን አከፋኝ በላይ የለኝ በታች የለኝ ወላጅ የለኝ ምን የለኝ ልጆች የሉሽም አረጋኝ ልጅ ሊኖረኝ ምንስ ብያለሁ አይዞን አላህ ያብርታሽ እና በምን ነው የምትተዳደሪው ምን ነው ገቢሽ ምንድነው ያው እየባኩኩ ነው አንድ ወቄት የለም ነገ ወቄት ፍለጋ ለሀፍ ነው የትም ትሄጂው መንደሩ ሰው ሁላ አንዱ ሱቅ አንዱ ወጥ ሲል
እኔ አንዲቱ ስርፋ ላይ ቁጭ ብዬ ነው የምነሳ። አንዲቱ ተመልከተው። አሁን ደግሞ ቡና ደግሞ አለ። ያ ቡና ታልተፈለገልኝ አይሆንልኝም። ቡና ሱስ አለብሽ? የኛ እህቶቻችን አሉ እየመጡ ይዘይሩሻል። እሺ በየወሩ እህቶቻችን አሉ የኛ እህት እየመጡ ይዘይሩሻል። ሲዘይሩሽ ደግሞ አንድ የሚያዙ ነገሮችን ይይዛሉ። እነሱም ይረዱሻል ካሁን በኋላ ኢንሻአላህ። ዊልቸሯን ነው ግን ማሰራት የምንፈልገው በጣም እኛ። ወሰዷት። አሁንም ብልሽታው ምንድነው? አዴቻ ግትር ብላ ነው ዝም የምትለው። አላውቅም። በእጅሽ ነው እንደዚህ የምትገፊያት? እንደዚህ ነው የምትገፋው ናት? አዎ ሰው ገፍቶኝ። ሰው ነው የሚወስደው። ሰው ነው የሚወስደው። ማን የሚወስድሻልና ብንገዛልሽ አዲስ? ያው አላህ ያለቀው ይገፋኛል ወላሂ። አሁን እዚህ ስደርስ ደጃፌ ስደርስ ወስዲያን ፍጭ ሰጠችኝ። ይሄ ጡቴ አለችሽ? አረከኝ ይሄን ኩዳ ገርፈት ፈጣጣ። አረ እንዲያው ተታው እንዲያው እርግፍ አድርጌ ታጓራኳት ዛሬ። አሁን ወይ ቃቲስ ጥብብ ያለ ነገር እኔም ብቻ ወስዲያ እንድታረቅ ወይ ያልኩኝ። አይዞን በቃ ኢንሻአላህ እንሞክራለን ያቅማችንን እኛም። እሺ አይዞሽ ዱአ አድርጊ አንቺም እስከዛ። እሺ አረጋኝ ዱአስ አረጋለሁኝ። እሺ ምን ችግር አለው ደግሞ ለዱአ? ወላሂ እንኳን ለእናንተ ለሌላ የሚደረጋል። እኔበት መርሐባ ወላሂ መጀመሪያ ምን ወስድብሽ መስሎሽ ነው ቤቱን መንግስት የሰጠሽን ቤት? አዎ አሜን አሜን። እኔ ዱአ ማረገው ለእናንተ ሀያት። አዎ ለእናንተ ሀያት ነው። አልሐምዱሊላህ መቀመጫ የለኝ ልጅ የለኝ ነበረ አስመታች። አልሐምዱሊላህ። እስቲ እጅሽ ይችኛዋ ክልል ስድስት እያለሽ ነው ከዛ ክልል ስድስት የመጣሽ ከጉሃ ተፈናቅለሽ? አዎ። ቤተሰቦችሽ አልቀውብኛል ሁሎችም? አዎ። ስንት ሰው ፊት ነው? በጦርነቱ ነው? በህመም ነው? ልጆችስ የሉሽም? ልጅ የለሽም? ባላለሽ? የት ሄደ? የከማና አሁን ወዲህ ጋር ሄዷል። ዱአ እናከበከብ። አይ ጥሩ ጥሩ። እና አሁን እየተመቸሽ ነው? አይዞሽ አይዞሽ። የሚበላ ምግብስ? ምግብ እንግዲህ ጌታ አንዴ ሰው እንዴት የሚሰጠኝ ማን በላት። መስጊድ እየለመንሽ ነው እየሄድሽ? ኧረ አልለምንም። አትለምኝም? አልለምንም። ዝም ብለው እንደው ሀዲ ስል ሰጥቼ ያሉኛችን አጠራቅም መዛች አንድ ሰው ደግሞ ባዲያዎቹ ማለት ነው። አንድ ባዲያ ደግሞ አንድ ሰው በጣም የሚሰጥ ያደርጉኝ ነው እርዳታ እየሰጡሽ? አዎ። ይሄ እጅሽ ሕክምና መዳን አይችልም አይደል? ይሄማ ተቸንፏል። እንቅ መጣዋሉ ባህር ጋር ሄጄ ነበር። ይቆረጥ ተባለ? እስኪ ከፋሪው ሲጅሽን ወድቀሽ ነው አይደለም? አውሬ ነፋስ እና ይቆረጥ ተባለ? ይቆረጣሉ? አዎ። ሸህማ አይከብደኝም ብዬ እንዴ አልኩኝ። እየቀጠነ ሄደ። የነርቭ ሲያጣ ነርቭ በራሱ ጊዜ እያለ ሄደ። እየቀጠነ ሄደ። እግሬም እጄም ይሄ እግርሽም ነው? አዎ። እግሬም ጭምር ይሄ እየቀነሰ ሄዶ ላይ አዎ። ሁሉም ቀንሷል። አዎ። አልሐምዱሊላህ ላይ ሆነ ኑሮ እንግዲህ የምንር ነው ይኖራል ብለህ ነው። ያው አይዞሽ እንዴ ያልኩኝ ደግሞ አልሐምዱሊላህ አማን ይሁንልኝ ብቻ። ቤቱን ከመስጠታችን በፊት ምን የት ነበር የምትኖሪው አንቺ? እኔ እዚህ ላይ አንድ ወንድም ልጅ ነበረኝ። ከዛ ተጠግቼ ወደ በረንዳውም እንጭቅልሽ ነበር ጫት የጓዝ መጣ ያዛ ነበር። ኪራይ ነው ወይስ በነፃ? በነፃ። በዛ ታይ ግን አንድ አመት ኪራይ ከፍዬ ተቀምጫለሁ። ነው ይሄ በነፃ ነው የሰጡሽ? መንግስት የሰጠሽ? ይሄ እንግዲህ መንግስት የሰጠኝ ነው። መንግስት ሰጥቶኝ ነው መሰለኝ። እንደዛ ነው። አንድ ቪዲዮ እንዳንሳው እና ዱአ ማድረግ ብቻ ነው። እኔ ዱአ አድርጊ። እኔ ወንድም ዱአ ነው የማደርገው። ዋናው እሱ ነው። አዎ። አሁን ምን ያስፈልግሻል ማዘር? ለምንኛ ምን እናሟላልሽ? በወር አንዴ እየመጣን ምን እናሟላልሽ ነገር ምን ይኖራልሽ? ታስቢያለሽ? ምን ይቸግርሻል? ሚስትሽ ነገር እንደ ደውሳውና እናገኝ እናምጣ። ከሰፈር የተለመደ ስም እናመጣ
አለ ማነው ስማቸው? አገኛቸው አጣቸው ችግር የለው ብቀን ዘይርሻለሁ። እኛ ሀዳችሁ አሚን እናቴ ሀታችን ቆየልኝ። የኔም አባራሁ እንዲህ ይሄ እጁ አይሰራም ግን እንዲህ ይላል። ኦኬ ለነቢ ኡመት ወንድም ወንድሙን እንዲደርስለት 50 ሎሚማ ለአንድ ሰው ሸክሙ ከተካፈለ ሁሉም በያቅሙ ብርሃን ይገባል ወደ ሁሉም ቤት እምባም ይደርቃል ከአይተሙስ ፊት ሀያ አድርጎ የሰው ፊት ፈርቶ ቤቱ ተቀምጦ ሚበላው ጠፍቶ ሞቱን ሚጠብቅ ስንት ሰው አለ ከሰው ላይ ሻብ አላህ የማለ ይሄ ነው ድሃ የረሕማን ባሪያ ይሄ ነው ድሃ የረሕማን ባሪያ ይሄ ነው ድሃ የረሕማን ባሪያ ይሄ ነው ድሃ መሰል መቼ ነው የጀመረው ይሄ ነው? አመት ከስድስት ወር ምናምን ሆኖ ሕክምና ሳይተሽ ነበረ? የአእምሮ ይሰጡናል ወይ ይወስዳል። ያን ታልወሰደ እኮ አይነሳም ወይ ሄደ ይበዛል። አሁን ደህና ነው? ተለክቶ ሲሉ ቆመው ዳምዳም እንክብሮ ቀርብ ነበር ያለው ለተሻለ ሕክምና አሁን ማግኘት ይችላል ማለት የተሻለ ሕክምና ቢገባ የሚድንበት ተስፋ አለው ብለውሻል? ይላሉ። ወጣሽ እንዲደረግ ምናምን የራሱ ነው የሚጥለው እኮ ነው ዝም ያደርገው ሁሉ ያወራ ነበር። በሩ ከተሲሆነ አይቶ ነው ሊወጣ እኮ ነው። ሌላ ነገር ተጨማሪ ብላ ብላ ነው የሚለው። በእጅን የማበላውም የማጠጣውም ማጮህ ነው የሚለው። ስንት ዓመት እንደዚህ ሆኖ ብሶት ተቀመጠ 10 ዓመታችን እድሜውስ? መስከረም 19 15 ዓመቱ እንግዲህ ሸሪ ሰራም አይበላም አይጠጣም። በእጁ እንግዲህ ታው ሀሊ ተዘግቷል አይወጣም ነው አብረን ሌላ ምትነግሪን አለ? አሁን ሽንት ቤት ሲጠቀምስ እንዴት ነው? ሽንት ቤት ሲጠቀም ልብሱን አውልቆ ራሱ ቁጭ ይላል። ከዛ ታጥቦ ነው የሚገባው። ወንጀል የምታጸዳጀው እሱ አይሰራም። አሁን ሽንት ቤት ሳያስቸግርሽም የጋራ ሽንት ቤት ሲሄድ የመንግስቱ ጋር ማለት ነው? እዛማ አይወጣም። ተገባ በዚህ እዛው ላይ በእንጨት ነገር እንዲህ እያደረኩ ምናምን አስገባለሁ ይላል። እጅ የማይል ሰው ጋር መኖር አልችልም። ኢትዮጵያ ማለት ነው ስራ ሰው አብሉኛ ጠጥኛ። የት ነበር መንግስት ቤት ከመስጠቱ በፊት የምትኖሪው? ምኖረው ደበታ ነው። ሁሉ ሀገር ነው። ወርወር አልቀመጥም። እንግዲህ መቀየር ሲረብሽ ያው ያስወጡኝ። እሱ ልጅ እየረበሸ ነው የሚያስወጥሽ? አዎ ታማቸው እንደዚህ ሲራል ያጥቦ ያሰጡትን ጨርቅ ያበላሻል። ያን እንደገና ጥቤ እንዴት ብዬ ሰው ጋር እንዴት ብዬ ነው። አሁን መንግስት ምን እያስፈቀድሽ ነበር የሰማሁሽ? እነሱን እያስፈቀድሽ ነበር? የሽንት ቤቱን የሽንት ቤት የብቻ ያልቆፈረው ራሴ እዚህ ውስጥ ነው ሰው እንዳላሸግር። አንቺ መቆፈር ትችያለሽ ወይስ በሰራተኛ የምታስቆፈር? በሰራተኛ ነው ማለት ነው። ያሉ ያዘን ተጠራኝ ስራ መስራት ነው። ስንት ብር ይፈጅብሻል ሰራተኛው? እኛ ብንቸፍልሽ ይሄን የሚያሳክም ልጅሽን የሚያሳክም ሰው እንፈልጋለን ኢንሻአላህ። ካለ ደግሞ የሽንት ቤት መቆፈሪያ ስንት ብር ይፈጃል? እናንተ ናችሁ የምታውቁት። ነው እንደሚሸጠን ይሄን ማን ያጣልሽ? ኮፈሬው ሁላ ወጣቶቹ በነፃ ነው? በነፃ ነው። ወላሽ ፈናራ ያው ትታሰሪያለሽ ይየሉ ተሰጥሽ ክብር አረብሻት ዝም ብዬ እንትና ዘው ታየው ዘው ልጅ እንደረብሽ ያጣሽው? አዎ እንደረብሽ ልጆች አልታጠረ ማለት ነው። አሁን ቆይ ስለሆነ ወጡ ይወጣላት ነው። አዎ ወይ አርጎብሽ ነበር? አዎ ወይ
አብረን ተያይዘን ቁጭ ብለን ነበር። እንደዚህ ሆነ እንኳን አላህ ረዳሽ እነሱ እንኳን አገዙሽ እኛ ደግሞ እንገዝሽ ብሎ በነፃ ነው ሁሉ እንጨት ነው ቆርቆሮ እንደውም ተቀነሱ ብለን ነው ሸፍ ወዲያ ብለናቸው አንዴ ነበር። መቼ ነው ይሄን ቤት የሰጡሽ? መንግስት ይሄን የሰጠሽ? ሮብ ሳምንቴ ነው መሰለኝ። ገና ሳምንት ነው ይሄን ቤት የሰጠሽ? ይሄን ቤት ከመስጠታችሁ በፊት የት ነበርሽ ያለሽው? አባ ሙሳ የሚባለው አባ ሙሳ ሰፈር ተከራይተሽ ማለት ነው? አላህ ሶብር አላህ ያስተሽ እና አብሽሪ ይደናልሽ ኢንሻአላህ። መጥቶ ነበረ። አዎ መጥቶ ነበር ጋሼ። ዝናቡ አለ። አዎ ያድጠኛን ወድቃለሁ አለ። አዎ እኮ ደግሞ ትናንትና ለምናት መጣም ነበር ባለው ላይ ስል እንትን ዳጥ ያረጋላ ያው ነው እንጨት እንትን ነው። አዎ ይሁን ማድ ቤት ብታየው ጋሼ እንደው እንደዚህ ያለው ላይ ነው መሳራ ተገመጣጠገተ ያዞረኝ አይዞሽ በይ ሂጂ ቢያለ ገና ነው እኮ ሂጂና ሳይ ይሄው ነው እንደዚህ ማበሰል። ይሄን ደግሞ ይዩት ምንም ማሳየው ግቢ ነው። አዎ ና ተግባሽ ያባቃል ሲቸገር አይቶ ሆዱ ካልራራ ምን ይጠብቃል ለባኺራ ታዲያ ሰው ለሰው ምንና ምን እንዴት ማረብያዊ ጀርባው ሰጥቶ ሁሉም ኪሱን ሳይዳብስ ውሎ ካመሸ ምግብ በዝቶብን መምረጥ ሲከብደን ያው የቻናሌ ቤተሰቦች ይሄን ነገር ወደ እናንተ ስናመጣው እንደምታዩት እነዚህ አቅመ ደካሞች ቤታቸውን በክረምት ዝናቡን እንደምታዩት ነው። አሁን ባለው ዝናብ መጠን ይሄ ቆርቆሮ ይችላል አይችልም የሚለው ነገር መገመት ቀላል ነው። እንደምታዩት በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። ዝናብ ሲዘንብ ያው እየገባ ያስቸግራቸዋል እነሱም። ስለዚህ ለቆርቆሮ መግዣ የምትሆን የአንድ ቆርቆሮ ዋጋ ሚኒመም 900 ብር ቢሆን ነው፣ ማክሲመሙ ደግሞ 1100 ብር ቢሆን ነው። ስለዚህ አንድ ሰው የአንድን ቆርቆሮ ዋጋ ቢችል 1100 ብር ቢችል ወይም 900 ብር ቢችል የነዚህ አቅም ደካሞች እንባ ይታበሳል። ስለዚህ ሁላችንም በዚህ ጉዳይ ብንረባረብ ተጠቃሚ ነን። እኛም በአኺራ እናገኘዋለን። ለነፍስያም ደግሞ ለነፍሳችንም ደግሞ የስሜት እርካታም ነው። ስለዚህ ሁላችንም በአቅማችን እንተባበራቸው። ያለንን በማዋጣት አካውንት ያው እዚህ ሰብሳይቱ ላይ እንደምታዩት በዚህ አካውንት መላክ ትችላላችሁ። እኛም ደግሞ ለነሱ በአማናችን መሰረት በቃላችን መሰረት እናደርሳለን ማለት ነው። ሰላም አለይኩም። አይ አዲስ ምንድነው ያስቸገረሽ? አሁን በሙሉ እኮ ይሄ እንትኑ ማን ነው ይሄ አለመውረዱ ነው እንጂ አሁን ነገ የምታየው ነው። እዚህ የምትመጭ ከሆነ ባዶ ነው። ይሄ ቅጠሉ ቢራገፍ ባዶ ነው። እንደዚህ አፈር ማለት ነው። እና ያው ኩሽናዬ ደግሞ ይውጭ ናት። እንግዲህ ችግርግር ብዬ ነው ያለው። ማድ ቤት ማለት አዎ እኮ አዎ ውጭ ናት። በቃ ቀደምም ይሄ እንትኑ የሚሰራውም መጥቶ አይቷል። በጣም አዝኖልኝ ነው የሄደ። እግዚአብሔር እንጀራ ምናምን ሲክ ያመጣልሽ ይኸው እዚህ ነው። ይሄ ዝናቡን እየጠበቅኩኝ
ከቤት ያው አቡነ ጎረቤት ጋር እየተጣላ ከቤት ሳለች የሶርተም ሲያረግ ልጣላ እና ይሄን ደረቅ ነው እንዴ ይሄን ደረቅ ነው ጥሩ ነው። ካልተሳሰብን አላህም ለኛ ካልተሳሰብን ካልተዛዘንን የተለዲ አንሳሮቻኔ ጥላ የሆኑት ደንገው አባቴ የሰጡት ተምሳሌት ናቸው ለነቢ ኡመት ወንድም ወንድሙን እንዲደርስለት ሀምሳሎሚማ ለአንድ ሰው ሸክሙ ያስቸገረሽ በጣም የተቸገርሽበት ነገር ምንድን ነው? ቤት ነው ዋናው ቤት ነው። ማብሰያ ያየሽው ቤቱ ዳሪ ነው። እውነቴን ነው። በጎማ ተቀብዬ በጎማ ተቀብዬ ነው ማድረው። ይብናለች ይሄው ይሄን አርጌ ነው ይሄን ለብሽ ማለት የምትለብሺው ነው። ይሄ ዝናቡ ይሄ ባዶ አይደለ? ይሄን እሻም የባሰል ይሄ ማገታተል እዚህ ጋር የምትተኝበት ጋር ነው የሚፈስብሽ? አዎ ይኸው ያሳየሽ እኮ ጎማው ነገ የሚታይ ባዶ ባዶ ይሄ መሬት ነው የሚስት ተጨማሪ ይሄ ኩሽናው ነው ያስቸገረው። አዎ በጣም ችግር ያልኩ እዚህ ላይ ነው። ልጆች አሉኝ 5 ልጆች። አዎ አባታለሽ ይላቸው ሞቶባቸው ማንም ያውቃል። ትንንሾች ናቸው። አይ ሁለቶችም መቼም ያው ስንሱን ያህሉ ሁለት አሉ። አንዷ እሷ ጋሽ ያውቃታል። እናንተው ዝም መገዘጋጃ ናት። ሁለቶች ያው መንታ ናቸው። አዎ ሌላ ችግር ካለ ነገር ንገሪኝ። ያው እንግዲህ ችግርማ እንግዲህ 3 መተረስ ችግርማ አለ። በምን ስለው እንደምትተጋገዝ ከሻማ ባሳለ መስሎኝ ነበር። ያውቃል ምን ለች ኮነ ደግሞ ቀለዋል ዳን ዞሮ ዞሮ የሚቸግረው የሚያጠቃው ራብ ነው። ረዳኝ የለም የሰውዬ ቤተሰቦችም አይረዱ 5 ፈጣፍ ሁሉም አሁን እዚህ ጋር ነው የሚኖሩት። አዎ ሌላ ዜና ካልተዛዘንን የተለዲ ካልተሳሰብን ካልተዛዘንን ያው የቻናሌ ቤተሰቦች ይሄን ነገር ወደ እናንተ ስናመጣው እንደምታዩት እነዚህ አቅመ ደካሞች ቤታቸውን በክረምት ዝናቡን እንደምታዩት ነው። አሁን ባለው ዝናብ መጠን ይሄ ቆርቆሮ ይችላል አይችልም የሚለው ነገር መገመት ቀላል ነው። እንደምታዩት በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። ዝናብ ሲዘንብ ያው እየገባ ያስቸግራቸዋል እነሱም። ስለዚህ ለቆርቆሮ መግዣ የምትሆን የአንድ ቆርቆሮ ዋጋ ሚኒመም 900 ብር ቢሆን ነው፣ ማክሲመሙ ደግሞ 1100 ብር ቢሆን ነው። ስለዚህ አንድ ሰው የአንድን ቆርቆሮ ዋጋ ቢችል 1100 ብር ቢችል ወይም 900 ብር ቢችል የነዚህ አቅም ደካሞች እንባ ይታበሳል። ስለዚህ ሁላችንም በዚህ ጉዳይ ብንረባረብ ተጠቃሚ ነን። እኛም በአኺራ እናገኘዋለን። ለነፍስያም ደግሞ ለነፍሳችንም ደግሞ የስሜት እርካታም ነው። ስለዚህ ሁላችንም በአቅማችን እንተባበራቸው። ያለንን በማዋጣት አካውንት ያው እዚህ ሰብሳይቱ ላይ እንደምታዩት በዚህ አካውንት መላክ ትችላላችሁ። እኛም ደግሞ ለነሱ በአማናችን መሰረት በቃላችን መሰረት እናደርሳለን ማለት ነው። ሰላም አለይኩም።